ክብር ለአምላካችን እግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዛሬ እንግዲህ ለተሰጠህ ነገር ማመስገን መልካም ነው። ሰዎች ለተሰጣቸው ነገር ያመሰግናሉ ከተባለ አዎ፣ በአብዛኛው ሰዎች ለተሰጣቸው ነገር ያመሰግናሉ። ሰሞኑን ለጉብኝት ወጥቼ ሰው ቤት ነው የሄድኩትና አንዲት ሕፃን ልጅ አባቷ ከደጅ ሲመጣ ታያዋለች እና አባቷ ሲመጣ ታያዋለች። በጣም በትኩረት ታያዋለች። እኔ ምኑን ነው የምታየው ብዬ ሳይ ትኩር ብዬ ሳያት እጁን ነው የምታየው እና በእጁ ብርቱካን ይዞ መጥተዋል። ብርቱካኑን ሮጣ ሄዳ ብርቱካኑን ተቀብለው ብርቱካኑን ይዛ እሱን ጥላ ብርቱካኑን ይዛ ሄደች። አለማመስገን እንዴት የልጅነት ባህሪ ነው አካችሁን። በጣም የሚገርመውና የሚደንቀው ግን ተመልሳ ደግሞ ላጥልኝ ደግሞ አለችው። ብርቱካን እንደሚላጥ አታውቅም፣ ታጥቦ እንደሚበላ አታውቅም እና ላጥልኝ ደግሞ ስትል ደግሞ አየኋት። ይሄ በጣም ሊሆን ነገር እንድሰራ አነሳሳኝና ለተሰጠ ነገር ማመስገን ጉድ ማነር ነው። ጉድ ማነር ነው፣ ስርዓት ነው፣ ፖላይትነስ ነው፣ ቅንነትም ጭምር ነው። ሰው የተሰጠው ነገር ሲያመሰግን ያ ሰው ቅን እንደሆነ አይበታለሁ። ሁለተኛው ሌቭል ላይ እሱን ለማሳየት ፈልጌ ነው ዛሬ የመጣሁት። ከህይወት የተማርኩትን ከመከራ የተማርኩትን ለእናንተ ለመንገድ ነው የመጣሁት ዛሬ። ዳዊት መዝሙር 23 ቁጥር 4 ላይ ሲናገር በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉውን አልፈራም ብሎ ይናገራል። ካደገ ሰው የሚጠበቀው እንዲህ ያለ ምስጋና ነው ማለት ነው። ምንም ነገር ሳይኖር፣ ነገር ሳይለወጥ፣ ጥሩ ነገር ሳይኖር፣ አገብተህ ብቻ ሳይሆን ሲንግልም ሆነ ላላገባችሁ ማለት ነው። በዙሪያህ ምንም መልካም ነገር የሚባል ነገር ሳይኖር ሁሉ ነገር ሲበተንብህም ማመስገን መቻል ማለት ነው። በጠላት ተከበህ ዙሪያን ጠላት ሆኖ እግዚአብሔር ማመስገን መቻል እንዴት መታደል ነው። ሲሰጥ ማመስገን የመጀመሪያው ደረጃ ሲሆን፣ ዋናው ግን በምድረ በዳ ሆኖ ማመስገን፣ ምንም ነገር ሳይኖር ማመስገን፣ ባዶ ሆኖ ማመስገን እንዴት ደስ የሚል ነው። በዚህ ጊዜ መከራዎቹ ሁሉ ጭምር ሳይቀሩ የእግዚአብሔርን ሐሳብ ማገልገል ይጀምራሉ። ስለዚህ ሲሰጥህ ፕሮቪዥን ስታገኝ ብቻ ሳይሆን ፕሮቪዥንም ሳይኖር እግዚአብሔርን ማመስገን መልካም ነው። ወደዛ ደረጃ ሁላችንም እንደግ። ጌታ ይባርካችሁ።